ጦሩ ጎራዴውን እየሳለ ነው። የአሜሪካ አየር ወለዶችና ኮማንዶዎች እንዲሁም የባህር ኃይል ባልደረቦች በመካከለኛው ምስራቅ በተለይም በኢራን የሚሰማሩበት ቀን እንደቀረበ መገናኛ ብዙሃን እየዘገቡ ይገኛሉ። እነዚህ ወታደሮች ወደ አካባቢው ከመሰማራታቸው በፊት ግን ትራምፕ የኮንግረሱን ፍቃድ ይጠይቃሉና ለአሜሪካ መንግስት ለአስተዳደራቸው ፈተና ሆኖባቸዋል። ኢራን ደግሞ ወሳኙን የነዳጅ ደሴት አሜሪካ ከአንዲት ጎረቤቴ ጋር ለመውረር እየተዘጋጀች መሆኑን ደርሼበታለሁ፣ የምመልሰውን እኔ ያውቃለሁ እያለች ነው። ኢራን መሸነፏን ተመን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ሁለት የኢራን ከፍተኛ ባለስልጣናትን ለጊዜው ላለመግደል ወስነናል እያሉ ነው። 15 የሰላም ነጥቦችን ለኢራን የወረወሩት ትራምፕ ከኢራን ብርቱ ምላሽ ተሰጥቷቸዋል። ኢራን ተራ ተኩስ አቁም አልፈልግም፣ ጦርነቱ ይቆም ዘንድ እነዚህን ቅድመ ሁኔታዎች አስቀምጫለሁ ስትል ለዓለም ይፋ አድርጋለች። ዋይት ሀውስም በኢራን ጉዳይ አስገራሚ መግለጫ ሰጥቷል። ይህንንም ይዘነዋል። ይህ እንዳለ ሆኖ በቴል አቪቭ እና በኢየሩሳሌም ጥቃት መጣ የሚለው የሳይረን ድምፅ ተደጋግሞ እየተሰማ ይገኛል። በአንድ ሰዓት ተኩል ጊዜ ውስጥ 3 ጊዜ ተደጋግሞ ተሰምቷል የተባለው ይህ ድምፅ እስራኤላውያንን አስጨንቋል። ቴህራንም እንዲሁ በአሜሪካና በእስራኤል ጣምራ ዘመቻ አሁንም እየተመታች ትገኛለች። ኢራን የአየር መከላከያ ስርዓቷን በቴህራን ዙሪያ ጠበቅ እንዳደረገች ነው የተሰማው። ሂዝቦላህ በበኩሉ በደቡብ ሊባኖስ 2 የእስራኤል ታንኮችን አቃጥያለሁ ብሏል። ፍልሚያው በዚህ ሁኔታ በቀጠለበት ሰዓት በሆርሙዝ የባህረ ሰላጤ ለመተላለፍ ከ600 በላይ መርከቦች ቀን እየጠበቁ መሆኑ ታውቋል። እጅግ በጣም ጥቂት የሚባሉት ደግሞ በልዩ ሁኔታ ማለፋቸው ተሰምቷል። በኢራኑ ጦርነት ዙሪያ ድምጿን አጥፍታ የከረመችው ግብፅ አሜሪካንና ኢራንን ላደራድር እያለች ትገኛለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለት የኢራን ከፍተኛ ባለስልጣናት ለጊዜው አንገድላችሁም የሚል ማስተማመኛ መስጠታቸውን ተናግረዋል። እነዚህ ከፍተኛ ባለስልጣናት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺና የፓርላማው አፈ ጉባኤ መሐመድ ባግር ጋሊባፍ ናቸው። እነዚህ ሰዎች ከአሜሪካ ጋር ለመደራደር ቢፈልጉ እንዳይሳቀቁ ለማድረግ በጊዜያዊነት አንገላችሁም ብለናቸዋል ብለዋል። ህዝባቸውን ይፈራሉ። ከኛ ጋር መደራደር ቢፈልጉም ከገዛ ህዝባቸው ብንገደልስ ብለው ይፈራሉ። በሌላ በኩል ደግሞ እኛም እንዳንገላቸው መስጋታቸው አልቀረም ሲሉ ነው ትራምፕ የተናገሩት። በአደባባይ ስለ ድርድር ማውራት የማይፈልጉት በእነዚህ ምክንያቶች ነው ብለዋል የአሜሪካው ፕሬዝደንት። ኢራን ከአሜሪካ ጋር እየተደራደርኩ አይደለም፣ ይህ ሐሰተኛ ዜና ነው ማለቷን ተከትሎ ነው ትራምፕ በዚህ ጉዳይ ላይ አስተያየት ሲሰጡ ይህንን የተናገሩት። የትራምፕን የሰላም ነጥቦች ያወገዘችው ኢራን ትራምፕ እየተደራደርኩ ነው የሚሉት ሐሰተኛ ነው ብላ መግለጫ ማውጣቷም የሚታወቅ ነው። በኢራን ጦርነት ምክንያት ህዝባዊ ተቀባይነታቸው ዝቅ ያለባቸው የአሜሪካው ፕሬዝዳንት ከዚህ ጦርነት በተለያየ መንገድ ለመውጣት ጥረት እያደረጉ ይገኛሉ። ሮይተርስ ያሰባሰበው የአሜሪካውያን ድምፅ እንደሚለው በአሁኑ ሰዓት የትራምፕ ተቀባይነት ወደ 36 በመቶ ዝቅ ብሏል። ለዚህ የተሰጡት ምክንያቶች ደግሞ የኢራኑ ጦርነትና እርሱን ተከትሎ የመጣው የነዳጅና የጋዝ ዋጋ ከፍ ማለት ነው። ይህ እንዳለ ሆኖ ዋይት ሀውስ በኢራን ጦርነት ዙሪያ መግለጫ ሰጥቷል። የዋይት ሀውስ ቃል አቀባይ የሆኑት ካሮሊን ሌቪት በዛ ፍጥን ባለው አንደበታቸው ከዋይት ሀውስ ሆነው መግለጫቸውን ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተነጋገርን ነው ቢሉም ኢራን ይህንን እያጣጣለች ትገኛለች። ደግሞም 15 ነጥቦች ያሉትን የሰላም ሐሳብ ትራምፕ አምጥተዋል። ስለዚህ ጉዳይ ምን ይላሉ ተብለው ሲጠየቁ ቃል አቀባዩ እንዲህ አሉ። የተጠቀሱት ነጥቦች በአብዛኛው ግምት ላይ የተመሰረቱ ቢሆኑም በተወሰነ ደረጃ እውነት አላቸው ሲሉ ተናግረዋል።
የውይይቱን ዝርዝር ግን በኋላ ላይ እንሰማዋለን ሲሉም ነገሩን ደበስበስ አድርገዋል። ትራምፕና አስተዳደራቸው በኢራን ማሳካት የሚፈልጉትን ለማሳካት ጫፍ ላይ ናቸው ያሉትና ለጋዜጠኞች የተናገሩት ካሮሊን ሌቪት በኢራን የመንግስት ለውጥ ይመጣ ዘንድ ትራምፕ አስበው አልተሳካላቸውም ለሚለው ጉዳይ ምላሽ ሲሰጡ ደግሞ አሁን እኮ ከሞጅተባ ኻሜኒ ማንም ምንም ሰምቶ አያውቅም፣ መሪዎቻቸውን ገድለናቸዋል፣ እናም መንግስትን አልቀየርንም ማለት አንችልም ብለዋል። የአሜሪካ እግረኛ ጦር በኢራን የሚዘምትበት አጋጣሚ ይኖራል ወይ ተብሎ ሲጠየቁ ደግሞ ይህ ከኮንግረሱ ፍቃድ የሚጠይቅ ነገር ነው፣ አስፈላጊ ሆኖ ከተገኘ ኮንግረሱ ይፈቅዳል ሲሉ ነገሩን ዲፕሎማሲያዊ በሆነ መንገድ አልፈውታል። ጦርነቱ የሚቋጭበትን ሁኔታም ሲጠየቁ አሜሪካ ያሰበችውን ነገር ለማሳካት ተጠግታለች ካሉ በኋላ የጊዜ ቀነ ገደብ ማስቀመጥ ሳይፈልጉ ቀርተዋል። ይህ እንዳለ ሆኖ ኢራንም የራሷን ምላሽ አዘጋጅታለች። ፕሬስ ቲቪ ያቀረባቸው ዝርዝር ነጥቦች ኢራን ይህ ጦርነት በምን አይነት ሁኔታ እንደሚቆም እንደምትፈልግ የሚያረጋግጥ ነው። የትራምፕ የሰላም ነጥቦችን ያጣጣለችው ኢራን በተራ ተኩስ አቁም አልደለልም፣ ጦርነቱ ዘላቂ በሆነ መንገድ መቋጨት አለበት ስትል ነው ይፋ ያደረገችው። ይህ አቋሟ ሩሲያ ከዩክሬን ጋር የገባችበትን ጦርነት በተኩስ አቁም ስምምነት ማቆም አልፈልግም፣ ችግሩ ከስረ መሰረቱ ተነቅሎ መፈታት አለበት ከሚለው አቋም ጋር ተመሳሳይ ሆኖ ተገኝቷል። እንደ ፕሬስ ቲቪ ዘገባ ኢራን እነዚህን ቅድመ ሁኔታዎች በዋናነት አስቀምጣለች። በመጀመሪያ ደረጃ አሜሪካና እስራኤል የጀመሩትን ወረራ እንዲያቆሙ፣ የኢራን ከፍተኛ ባለስልጣናትን መግደል እንዲተዉ፣ በእስላማዊ ሪፐብሊኳ ላይ ከዚህ በኋላም ጦርነት እንደማይነሳ እነዚህ አካላት እንዲያረጋግጡ፣ ለዚህም ዋስትና እንዲሰጡ ኢራን ጠይቃለች። በጦርነቱ ወቅት የደረሰባትን ጉዳት በተመለከተም ካሳ እንዲከፈላት፣ ጦርነቱ ከየትኛውም አቅጣጫና ከየትኛውም ግንባር እንዲርቅ፣ በሆርሙዝ ሰርጥ ያላት ሉዓላዊነት እንዲጠበቅላት ኢራን ቅድመ ሁኔታዎቹን አንድ ሁለት እያለች አስቀምጣለች። ይህ እንዳለ ሆኖ የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጌ ለፈረንሳይ ምላሽ ሰጥተዋል። ፈረንሳይ ኢራን ሆይ ነገሩን አረጋጊው ብላ መግለጫ ከሰጠች በኋላ ነው ቃል አቀባዩ ምላሹን የሰጡት። ለምን ወራሪዎቹን አትጠይቋቸውም? ለምን እነርሱን ተዉ አረጋጉት አትሏቸውም? ይህ ማለት እኮ በሁለተኛው የዓለም ጦርነት ፈረንሳይ የናዚ ጀርመን ወራሪዎችን ስትፋለም ተይ ብትባል እንደማለት ነው በማለት ባጌ ከታሪክ ምስክር ጠርተው ተናግረዋል። አለቃቸው የውጭ ጉዳይ ሚኒስትሩ አባስ አራግቺ በበኩላቸው ከአሜሪካ ጋር እየተነጋገርን አይደለም፣ ነገር ግን በወዳጆቻችን አማካኝነት መልእክቶች እየመጡልን ነው ብለዋል። ጦርነቱን ለመቋጨት አሜሪካና ኢራን ለዓለም ተስፋ አሳይተዋል ያሉት ደግሞ የቻይናው የውጭ ጉዳይ ሚኒስትር ዋንግ ይ ናቸው። አሜሪካም ኢራንም ለሰላምና ለንግግር ዝግጁ እየሆኑ ነው በማለት ተናግረዋል። ይህንን የተናገሩት ከግብፅ አቻቸው ከባድር አብድለቲ ጋር በስልክ በነበራቸው ቆይታ ነው። ይህንን ጦርነት መቀጠል የበለጠ ጥፋት መጋበዝ ነው፣ ከፍተኛ ውድመት እንዲመጣና ለሁላችንም የሚተርፍ አደጋ መጋበዝ ነው ያሉት የውጭ ጉዳይ ሚኒስትሩ ጦርነቱ በፍጥነት በዲፕሎማሲያዊ መንገድ እንዲቋጭ ጠይቀዋል። እስካሁን ድምጿን አጥፍታ የቆየችው ካይሮ ደግሞ ማደራደር እችላለሁ ብላለች። ኢራንና አሜሪካ ንግግር የሚያደርጉ ከሆነ እኔ ለማደራደርና የድርድሩ ስፍራ ለመሆን ዝግጁ ነኝ ነው ያለችው ካይሮ። ይህ እንዳለ ሆነው አሜሪካ በመካከለኛው ምስራቅ በተለይም በኢራን የሚሰማሩ እግረኛ ወታደሮቿን እያዘጋጀች ነው ተብሏል። በባህር ኃይል ባልደረቦች ላይ አየር ወለድ ጨምሬያለሁ ያለችው አሜሪካ ካርግ የተባለውን ወሳኝ ደሴት ለመቆጣጠር ልታስብ እንደምትችል ሲነገር ከቆየ በኋላ ከሰሞኑ ደግሞ ለዚህ የሚሆን ወታደራዊ ዝግጅት እየተደረገ ነው ተብሏል። ከካሊፎርኒያ የተነሱ በቁጥር 2500 ናቸው የተባሉ
የአሜሪካ የባህር ኃይል ባልደረቦች በ3 የጦር መርከቦች ተጉዘው ወደ መካከለኛው ምስራቅ እንደተነቃነቁ የሚታወቅ ነው። ከአሜሪካ ጦር 82ኛው የአየር ወለድ ክፍለ ጦር የሚነሱና በ24 ሰዓታት ውስጥ ወደ ኢራን መግባት ይችላሉ የተባሉ አየር ወለዶችም ወደ ቀጠናው የተንቀሳቀሱ እንደሆነ መሰማቱ ይታወቃል። ታዲያ ይህ ወታደራዊ እንቅስቃሴ የአሜሪካን ኮንግረስ ፍቃድ ሊጠይቅ ይችላልና የትራምፕ አስተዳደር በብዙ መንገድ መፈተኑ አይቀርም። ጦርነቱ ይበልጥ እየተስፋፋ ከመጣ ደግሞ ኢራንም ምላሽ ስትሰጥ የአሜሪካ ወታደሮች የሚሞቱ ከሆነ በአሜሪካውያን ዘንድ ቁጣ መቀስቀሱ ስለማይቀር ትራምፕ ከዚህ ጦርነት በምን አይነት መንገድ እንደሚወጡ ዓለም እየጠበቀ ይገኛል። ባለፈው ሰኔ ወር ላይ በተካሄደው የ12ቱ ቀናት ጦርነት አሸናፊም ተሸናፊም ስላልነበር ሁለቱ ወገኖች አሁን ይህንን ፍልሚያ በቀላሉ ይተውታል ተብሎ አይጠበቅም። አንዳቸው ለአንዳቸው እንዲገብሩ ፍላጎታቸው ነውና ፍልሚያውን በድል ለማጠናቀቅ በሚሞክሩበት ሰዓት ታዲያ የዓለም ኢኮኖሚ ከፍተኛ አደጋ ውስጥ መግባቱ የማይቀር ነው። ይህ እንዳለ ሆኖ በሆርሙዝ ሰርጥ ለመተላለፍ 686 መርከቦች ቆመዋል ይላል የአልጀዚራ ዘገባ። በትንሹ 400 የሚሆኑት ከነዚህ ውስጥ በኦማን ባሕረ ሰላጤ ውስጥ እንደሚገኙም ታውቋል። ባለፉት 7 ቀናት 16 የሚሆኑ መርከቦች ይፋዊ የሆነ መገናኛቸውን አብርተው እንደተንቀሳቀሱ፣ 8 የሚሆኑት ግን መገናኛዎቻቸውን አጥፍተው በአካባቢው እንዳለፉ ነው የአልጀዚራ ዘገባ የጠቆመው። ፍልሚያው ከኢራን ራቅ ብሎም በቀጠለበት ሰዓት ሂዝቦላህ በደቡብ ሊባኖስ 2 የእስራኤል ታንኮችን አንድጃለሁ ብሏል። ካንታራ በተባለችው ከተማ በደቡብ ሊባኖስ በወሰድኩት እርምጃ ነው እነዚህን 2 የእስራኤል ታንኮች በሚሳኤሌ መትቻቸዋለሁ ያለው የሊባኖሱ ቡድን። ሂዝቦላህ እንደሚለው ፍልሚያው ከተጀመረበት ጊዜ አንስቶ በትንሹ 7 የእስራኤል ታንኮች ላይ እርምጃ ወስዷል። በደቡብ ሊባኖስ የበለጠ ተንቀሳቅሰን ቀጠናውን ከጠላቶቻችን ነፃ እናደርጋለን ያሉት የእስራኤል የመከላከያ ሚኒስትሩ ኢስራኤል ካትዝ በደቡብ ሊባኖስ ከፍተኛ ዘመቻ እንደጀመሩ አረጋግጠዋል። ይህ እንዳለ ሆኖ በቴል አቪቭም በኢየሩሳሌምም በቴህራንም ጭንቀት ነግሷል። በቴል አቪቭና በኢየሩሳሌም ሳይረኑ ደጋግሞ እየጮኸ ይገኛል። በአንድ ሰዓት ተኩል ጊዜ ውስጥ ለ3ኛ ጊዜ ቴል አቪቭና ኢየሩሳሌም የማስጠንቀቂያ ድምፁን ሰምተዋል። የኢራን ሚሳኤሎች መጡ፣ የኢራን ድሮኖች መጡ፣ ተጠንቀቁ የሚል ነው ይህ ድምፅ። አሩት ሼቫ የተባለው የዜና አውታር እንደዘገበው ደግሞ በምስራቅ ቴል አቪቭ በምትገኘው ክፋር ቃሲም በተባለችው ስፍራ ሚሳኤሎች ወርደው ጉዳት ደርሷል። የእስራኤል የሕክምና ባለሙያዎችም የተጎዱትን ለማከም እየተረባረቡ መሆኑ ታውቋል። ቴህራንም በጥቃት ላይ ያለች ሲሆን በቴህራን ዙሪያ የሚገኘው የአየር መከላከያ ስርዓት ከተማይቱን በተጠንቀቅ እንዲጠብቅ ታዞ ስራውን ጀምሯል። ከ81,000 በላይ የሲቪሎች ህንፃ ተመተውብኛል የምትለው ቴህራን ከዋና ከተማዋ ከቴህራን ውጪ በሺራዝ፣ በላሜርድ እንዲሁም በኢስፋሃን ጥቃቶች እንደመጡባት አረጋግጣለች። ከ1500 በላይ የሚሆኑ ሲቪሎችን አጥቻለሁ የምትለው ቴህራን አሜሪካና እስራኤል የሲቪል ኢላማዎችን እየመቱብኝ ነው ስትል ትከሳለች። ፍልሚያው በተጠናከረበት በዚህ ሰዓት የሰላምና የንግግር ወሬ ነገሮችን ለማረጋጋት ቢሞክርም የነዳጅ ዋጋ አሁንም በመጠኑ ማሻቀቡን ቀጥሏል። በ2 በመቶ ጨምሮ ከ104 በላይ እየተሸጠ የሚገኘው የነዳጅ ዋጋ አሁንም መረጋጋት አልተስተዋለበትም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።